ለገንዘቤ ስግጥ፣ ለህይወቴ ስግጥ ስግጥ ስግጥ። አንተ ነህ በጋራ እኔ ነኝ በጋራ አረጅ ገፍቼ በልተህ እሺ ከደረሰ እምብርት ነው ፍሬነት ታላ እንዴ የመጀመሪያ ቃል እንደስላለህ አበበበጀ ሽልማት አለብህ። ምን ልሆንልሽ ወይስ ምን ትሆኝልኝ? በቃ በጣም መሆን ስቃይ ብቻ እኮ ነው። ምን ተስፋለን ወይ ዘንድሮ? ወንድሜ ማን ዘፈን ይፈታል? ያስቴር አወቀ ሰላም ሰላም ቤተሰቦቻችን እንደምን አላችሁ? ይሄ እንግዲህ ሳይዝ ሪአክሽን ዩቲዩብ ቻናል ነው። እንግዲህ ሰብስክራይብ ላይክ እያደረጋችሁ አሪፍ ቪዲዮዎችን No God! No God, please no! No! ሰላም ዩቲዩብ እንደተለመደው በሌላ ቪዲዮ ተመልሰናል። ያ ሌላ ቪዲዮ የለንም። Emotional damn it! ሌላ ቪዲዮ የለንም። የመጀመሪያ ቪዲዮአችን ነው። አሪፍ የሆኑ ቪዲዮዎችን ታያላችሁ። አብራችሁን ቆዩ። ሰብስክራይብ እያደረጋችሁ ፋሚሊ ሆኖ አዲስ አካውንት ቲክቶክ፣ ኢንስታግራም፣ ፌስቡክ በሁሉም ፕላትፎርሞች ታገኙናላችሁ። እንግዲህ ሪአክሽን ቪዲዮ እንሰራላችሁ ለእናንተ ስንል የማንሆነው ነገር የለም። ወደ ቪዲዮአችን እንገባለን። What is this? Look at this. Look at this. The woman. As if you should have the boy ነበር የማውቀው። ስንት ጉድ አለ። ባላየ እናልፋለን። ችግር ባላየ ብልግና ፕሮሞት ሮንግ አንሰርስ ኦንሊ ወይም የተሳሳተ መልስ የሚለውን ጨዋታ እኛ ልንጫወተው ነው። ጨዋታው ምንድነው? ጥያቄ ይጠይቃል። የተሳሳተ መልስ ገና ያደና ሮንግ አንሰር ኦንሊ። ይሄ ጨዋታችን ይሄው እንትን ላይ ነው ማለት ቲቪ ሾው ላይ ነው ነበር። አንዳንድ ኢትዮጵያ ስታይል ዌስተርን ላይ ኦኬ አለ። ሮንግ አንሰር ይሄ ሰው የተምሽ ስለሆነ ያና ነገር አይደስቡልኝ። እሺ ማን ነው ስሙ? አይደለም ፍላጎት በጣም ጎበዝ ነው። ነገራችን በጣም አድናቂ ነው። ፍላጎት ያኛው ጓደኛውም ይችላል። ማን ነው? አበቃ ያለው እኔ እነሱ የተሳሳተ መልስ ብቻ ነው መመለስ የሚችሉት። ትክክል ከመለሳችሁ ትመታላችሁ። ከኛ ጀሞ ውስጥ ቆንጆና አማላዩ ማን ነው? ፍላጎት ኢሞሽናል ዳሜጅ ነው። Emotional damn it! ከኛ ጀማ ቆንጆ ማን ነው? ቆንጆ ያቺ ጀለስ ያቺ ግብዳ አያ ጀለሳችን ፓንዳው ጀለሳችን በጣም ቆንጆ ነው። በጣም ቆንጆ ነው። በዚህ አጋጣሚ በጣም ቆንጆ ነው። በጣም ይገላል። What's up, bro? Address chicken sa? Normal chicken. ያልገባው ሰው ማለት ነው። ሌሎች ቺክኖች they are white. You are black. The one is black. We are niggas. Niggas. ሁሉን ትቼ እውነት ነው ግን እሱን አላሰበበትም። ባይዘው ግን ወንድ ልጅ ሊያስብ አይችልም። በነገራችን ላይ እንደኔ ከሆነ ሊያስብ አይችልም። ወንድ ልጅ እንደዚህ ነው። ወንድ ልጅ ጧፉት እንዳንተ እንደኔ ደርቲ ማይንድ መንገድ ላይ ስንት ታምር ነው ያሳየህ። በጣም ለመጨረሻ ጊዜ ጥሩ ነገር ንገሪ። አማፈቅራለሁ። ኦ ማይ ጋድ ለተሞቴ ድረስ አፈቅራለሁ ከማለት
ይሄ ቀልድ የሚያሳይ እስከ ለቲ ድረስ ነው ማፈቅር ባይዘው ነገ ቺት ታረግባል። እንደዚህ ነው ሲሉ ኦልዌይስ they are cheater ስለሚወዷቸው ነው ባይዘው ቺት የሚያደርጉበትም ያስኬዳል ግድ ነው። ቆሻሻ ልጅ አይቷል። እንደዚህ አይነት ማን ነው? እሺ እንደዚህ ድራማ እንዲሰራ የሚያደርጉት እናቱ ባይዘው የህንድ ፊልም ያና አታሰምሩበት እንደዚህ አይነት ነገር። በነገራችን የህንድ ፊልም ይሳል ሰው ካልፈመስ ከሆነ እንደኛ እኛም ሰግጠን እየፈመስን ያለ አልፈመስን 2018 ይሰገጣል ብሏል። ይሰገጣል አዶናይ ይሰገጣል ብሏል። ይሰገጣል እንግዲህ ላይክ አድርጉ እዚህ ጋር ላይክ አዶናይ ኤቨረስት ትችላለች። ኤቨረስት ተራራ እንደዚህ ዝለል ኤቨረስት ነው። በሷ ቤት እኮ ዘላ ነው። በጣም ነው የተግማ ከደሙ ንጹህ ነው። እንደዛ ላይ የሚሰለጥን ሰው አጥር ጠብቁ እኛን ጠብቁ ጠብቁን። አክቹሊ ፈጣሪ ነው የጠበቀን ግን እኛን እየጠበቃችሁ ነው። በዛሬማ ሁሉም ቦታ አለ። ይመቻቻችሁ። ለማንኛውም እንቀጥል። አይመለከተንም። አጋጭ ጎበዝ ነሽ። ወደም በዝለኝ ዝለልኝ እንደ ሐሳብ ባትለቁት አይደለም ጥበብ እኮ ነው የመዝለል ጥበብ። ይሄን የመሰለ ጥበብ እና አጥል ባይለቀቅ የሚገርም አይ እንደ ሐሳብ ነው። ይሄ ሰውዬ ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ካላሸነፈ ጸጉሬን አልቆረጥም በማለት በሶሻል ሚዲያ ቻሌንጅ ይጀምራል። ቻሌንጁንም ኦክቶበር 5 2024 አንድ ብሎ ይጀምራል። ከዛን ጊዜ ጀምሮ ሊቨርፑል አንቺ ማንሽ? አይ ራሴ እኔ ማን ደጋፊ? ሊቨርፑል ራሱ ይሄ ዩናይትድ ነው። ኳስ ለማያውቅ ነው አይደል? አስተርጓሚ እኔ አላውቅም። አስተርጓሚ ትራንስሌተር ነኝ እኔ። ኳስ አላውቅም። ባስኬትቦል ግን ጠይቁ የፈለጋችሁት። አጭር ስለሆነች ነው ግባ ቀን 10 ቀን 50 ቀን 100 እያለ ለ357 ቀናት ያክል ዩናይትድ ተከታይ ኦክቶበር ስንት ነው? ስንት ወር ነው ያላሸነፈው? ወይ ለስንት ዓመት ነው ያላሸነፈው? ለስንት ዓመት ካለ ወራት ነው። ለወራት አላሸነፈም። በወራት እንደዚህ ጸጉር ነው ኢትዮጵያን አይደለም ጨዋታዎችን ባለማሸነፉ እስካሁን ድረስ ጸጉሩን ሳይቆረጥ ቆይቷል። ሰውየውም እስካሁን ድረስ ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ካላሸነፈ በስተቀር ቻሌንጁን አላቋርጥም በማለት ጸጉሩን ሳይቆረጥ ቀጥሏል። እናንተስ ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን አሸንፎ ሰውየው መቼ ጸጉሩን የሚቆረጥ ይመስላችኋል? ማንቸስተር ዩናይትድ ተጫዋቾች ደጋፊዎች ወተት የለንበትም አይደለም። ወተት እናመላልሳለን። ባይዘው ንግድ ጀምረን ዴሊቨሪ ጀምረን የለውበትም። ኳስ አላውቅም ግን እኔ ጀምረን ሊያዋጣ ሁሉ እንገባበታለን። ወተት አስገባብለን ራሳችሁ መቼ ነው የምታሸንፉት? አታሸንፉም። ሊቨርፑል ማለት ተሸንፏል። አርሰናል ደግፍ ጨርሳለች። እኔ ሴት ኳስ ማየው ግን ይመቹኛል። ለምን እንደሆነ አላውቅም። እኔ ውርድ ሴት ኳስ አትይ። ማርያም ሴቶች አዎ ረደኝ ፔስ ብቻ ሸልሙ ጊፍት ምን ሰው ከማመን አቁመናል። ዋይሲ ይዘን ነው ዋይሲ ይዘን ነው አይሆንም። ነገራችን ላይ አይሆንም። እንደዚህ አይተህ ቆንጆ ነሽ ምናምን ብለህ ልትጋተት ትሄዳለህ። ከዛ በኋላ አትይቺ ታምራለች ግን እንደዚህ ታምራለች። እንደዛ ግን ካዋጣችሁ ሞክር አይደለም ዲም አድርገህ ስለ ጠዋት ስትነሳ ሌላ ሰው ነው የምትጠይቀው እኮ አይነን እንደዚህ መጨፈር ነው ኪዳን ነው ስትነሳ እንዲህ ነው የምወጣው አይደለም ነው። ኧረ ከአይዳችሁ ነው ስራን ከሰራው ኧረ አተነ ይቻላል እንዴ? አይቻ ከባድ ላይ ግፋን ፈራም በስማም። እስኪ ቪዲዮ ዩትና ኮመንት አብረን እናነባለን። ሁሉን ችለህ እንዳመሌ የወደድከኝ ወዲ አካሌ የኔ እኛ ኮሜንት እንስጥ መጀመር ምንድን ነው
አክቹሊ አላየሁትም ግን ስለመልኩ ይመስለኛል። ስለመልኩ ባይዛው ሰውዬው የሚመስል ከጎዳና ላይ የመጣ አለ ሰፖርት ልታረግ ሳምቲንግ የሆነ ሱሰኛ ጫት ይዞ ምናምን ነው የሚመስለው። ሁሉን እንዳመለ እንጃ። ኧረ ሰውዬ እንትን ነው ሌባ ነገር ነው የሚመስለው። ጋንግስተር ነው የሚመስለው። ሽጉጥ ይዞባታል መሰለኝ። አክቹሊ አሪፍ ኮላፕስ ነው። አሪፍ ኮላፕስ በጣም ይመቻችሁ። ድስት ግጣሙ ነው ያለው ትላለች። በጣም ማለት እኛ አንተ እና አንቺ ለምን ያጣለው እንትን መጥበሻ ስለሆነ ምን ሆኖ ነው ሚካኤል የረገጠውን ሴጣን የመሰለው? አዴ እኛ አለ አስተያየት ቶን ሰው ለምዷል። ከቲክቶኩ በላይ በነገራችን ላይ እንትኑ ነው ኮሜንቱ አዛ ነው። ቅስም ነው ለምዷል ወይስ አረዲ አንተ ገብታል። ለማዳ ነው ማለት ከዱር እንስሳት የመጣ ነው። እውነታችሁን አንተ ኮሜንት ይችላል። ኮሜንት እኔ የለሁበትም። አይ የለንበትም ግን ያው ማድረግ አለብን። አይዲያ ማፍረቱ ነው ግን ፎር ሪል ግን አይመለከተንም። ጀስት ሃፍ ፈን ግን ስለ ሰው ህይወት አይመለከተንም። ይኖሩበት ግን አንተ ይሄን የምታየው ሲንግል ነህ ለማዳ ነው ወይ ነው ሲንግል ነህ አንተ ለማዳ ነው ወይ ነው የምታየው። ብትቆምበው ማንም አይወስድብሽ። እኔ በቃ ኢሞሽናል ዳሜጅ በቃ አቻ ሰው በሲና ኢሞሽናል ዳሜጅ ወይ ሰው ይጣጉሩ ምናምን ቢላጭ አሪፍ ልብስ ቢለብስ ብዙ ሰው በነገራችን ላይ በጣም ነው የሚያምረው። ሴቶች እንትን በጣም የሚገርመኝ እግዚአብሔር የሆነ አክቹሊ ዳት ኢዝ ዘ ፖይንት ኦፍ ላይፍ ዋና ማናውስቱት እንዴ ኢንሳይድ ምናምን የሚባል ወይ ማንም አይደለም። ባይ ጸጉሩን ይቆረጥ ይሄ ሰውዬ ቻሌንጅ እናድርገው። ጸጉሩን ተቆርጠ አሪፍ ልብስ ለብሰ በቃ ስራላቸው ሲዳና ታምራለህ አንተ ድሮ አታ ምድር ይባላል ያት ይቀም አይቀም ሲሰም ተሽታምራለህ። ምንድነው ቋላሻ መቃብር አምጥቶ ነው የለንበትም። ምንም አሰባሰብ አንቺ ነሽ እንጂ ይሄን ፊት የቻልሽው እሱ ምን ይችልሻል? ጌታ ሆይ ሐሳብ የለኝም። እኛ የለንበት። እሷም ቆንጆ ነች፣ እሱም ቆንጆ ናቸው። ቆንጆ ለቆንጆ ተሻሽለው ቆንጆ ለቆንጆ ደስት ግጣሙ ያጣ እችላለሁ። እሺ ቆንጆ ለቆንጆ ደስት ግጣሙ ያጣ ከት አዶናይም በጣም ነው በጣም ደኩለስ ፐርሰን እና በጣም ጎበዝ ሜንታሊቲ ያለው ሰው ኦፕን ስለሆነ ሃስለር ፐርሰን ነው። ኦፕን ነው። እንደሱ አይነት ፐርሰን ከሆንክ የምሬ ነው። እንደሱ አይነት ሰዎች ቲክቶከሮች መሆን ከፈለጋችሁ እሱን ተመልከቱ። የምሬ ነው። በጣም በነገራችን ኮርስ ይሰጣል። ምን ስግጥ ነው አይደል? የመሰግጥ አይደለም። ምን አይነት ሰው መሰለህ? አሁን የሚሰጣቸው ኮርሶች አሉ። ቪው እንዴት ፈጣን እንደምታገኙ ምናምን ነገር እሱ እኛም እንጠቀምበታለን። እንግዲህ ስግጥ ነው። እንሰግጣለን። ሰግጡ ብሏል። ሰግጠናል። ቪዲዮውን እንሰግጥበት። ጃኒና አዶናይ የሆነ ኮላብ ፈጥረዋል። በልምታ ትቶ አይደል? የሚገርም ኮላብ ላላቸው የሆነ ሳምቲንግ ይዝራው ባይዘው ማለት ነው። ሳምቲንግ አይመጣም ከዚህ በኋላ አዶናይ አጋጀ ባያችሁት መችናላችሁ። አንተ ደርቲ ማይንድ ነው ለጭዌው ነው ደርቲ ማይንድ ነው። አዶናይ እና ጃኒ ይመቻቸው። ሸሚዝ ሰደርያ ጠቆር ያለ ሱሪ ጫማዬ ቀውጢና ታከረ እሺ ብሏል። እሺ ኩልሳ ብሏል። ልጅ ሚካኤል የሷነቷ ትርጉማት ፍታ ቀኔ ምንነት ሲገልጽ ይላል። ይሄ ጀለስ ቢዘራ ቪዲዮ
በጣም ጎበዝ ነው። በነገራችን ላይ በጣም ጀግና ነው። እግዚአብሔር በጣም ያለ ማጋነን አይዲያ እኔ ብዙ ፎሎወር እንዴት እንደማያገኙ ግን ገርመኛል። እስቲ አሁን አራለው ግን ማለት አይሻልም ከኛ ይሻል አይደለም አይ እንደሚሰራ እየጀመረ ነው ግን በጣም ጎበዝ ነው። በጣም አንተ ቆይ አለ አንድ ተው በልብስ አትሞር እቺ በኩልኩል ገን ይዛለች እኔ እኮ ነገር እየለኝ ረጋዳ ዳይ ሲሪየስሊ ገን ይሄ ግን ጉሽ አትይኝ ያዩ ገባት እሷ እናት አገር ሕይወት ትዳር ልጅም ኩራት ፍቅር ማገር የቤት ስጦታም ናት እህት እናማ ውበት ብለ ውቢት ጀግና ብለ ጀግኒት ክብር ብለ ክብር ፍትህ ለወንዶች ፍትህ ለወንዶች በመድኃኒት ግን አንዳንድ ሴቶች ሴት መሆን ይጎላቸዋል። ተው ወንድ ነች የምር ሴት መሆን የሚጎላቸው ሴቶች አሉ። አኩል በነገራችን ላይ ቀሚስ ስለበስክ ሴት አቶ ግን ፍትህ ለወንዶች አይደው እየተደፈርን እድፈሩ ነው። አስተማሪ ፓርኪንግ ሆነ ሲያገኘኝ ይሄ ደደቦች ፊት አውራሪ ፓርኪንግ ሆኖ አረፈው። ገባ በቅ ጌታ ጠንበለል መኪና መጣች እዛች ቀጠለላ ጠጋ ጠቅበቅ የኔ አባት በቃ ናይቺን ያዛታ ቤተሰብ አይደል ስትወጣ ይደርሳል ችግር የለውም። መምህር ደቤ ዘገየ እንዴት ነህ? የኔ አባት የኔ አስተማሪ ዊ በጣም ይቅርታ ደቤ እውነት ነው አስተምረኛል። የእውቀት አባቴ ነህ። ብዙም ባታበላኝም ግን ቦታ የለኝም። ቦታ ጨርሻለሁ። ለጠመኔና ለዳስተር የሚሆን ቦታ የለኝም። አተ ልቡን ነው እንደዚህ አስተማሪ ደሞዝ ዳስተርና ቾክ ብቻ ነው ሊገዛው ይችላል። እንትን አይደለም ፓርኪንግ አይደለም ልጮት ብዬ ነው መኪና ማገዶ ነው አይደል? ግዑዝ መጠበቁ ነው። አዎ መቼስ እርሱ አስተምሮኝ ፓርኪንግ አንድ ናቸው። ግን አንዳንድ አስተማሪዎች ያወሩ በጣም ይጎላቸዋል ማለት ብዙ ይጎላቸው የምር አለ ግን አንድ ቦታ ሆኗል። ፓርኪንግ ላይ ነው ያለው። እሱ አስተምሮት ነው ፓርኪንግ ባያስተምሮ ይሆን ባይዘር አረታው ይቀርበት ይችላል። እንኳን አንድ ነገር ነው ፓይለት አሉን መቼስ በርሶ የማስተማር ዘዴ ግን ህይወት እንዴት አገኛት? ወጣ እንደዛ እንዳለገጥካት ህይወት እንዴት አገኛት? እውነት ነው ህይወት በጣም ከባድ ነች። ግን ህይወት ሲሉ ምን አስታወሱኝ? መምህርት ህይወት ያኔ ሻፍዱባት የነበረችው ከርዕሰ መምህሩ አረገዘች አሉ። ከርዕሰ መምህሩ ጋር ያቺ የሚሻፍድባት ይሰማል። ተው እኩያ መሰልኩ አይደል? ሰው ይሰማል። ለጨዋት ብዬ ነው። ሌላ አንድ የሰማሁት ነገር አለ። በመምህርነት በዲግሪ ሰርቲፊኬት ያሰሩት ወረቀት ፌክ መሆኑ ታውቆ ወደ መዋለ ህጻናት ተመለሱ አሉ። ፌክ መሆኑ ታውቆ ወደ መዋለ ህጻናት ተመለሱ። እነማን ናቸው? አስተማሪው ነው። ምን እሺ ነው ብሎ ቆያሽ። አስተማሪው በፌክ እንትን ነበር የሚያስተምሩት ነው ጋር ነው የሚሉት። what is today ጀመረ today is Monday ውይ ለአንተ እዛ አለ እሱ ለአንተም ninawaokoa makahaba አይዞች ይሄ ልጅ ይችላል አልኩ። አተ ምንድን ነበር አተ ንፋሱ ይችላል። ጓጓን እኮ ምንድን ነው የሆነ ጓጓን እኮ አተ ንፋሱን ጋር ክብር ለንፋስ ጠንጥጹ እናንተ። አሁን እንደው የሐዋሳ ሐይቅ የፍቅር ሐይቅ ያ ንፋስ ነጎድጓዳው ካብዶት ነው። አሁን የምር ካብዶት ነው ታንኮል እንጂ እንዴት ይከብዳል? እንደዚህ ቢበጥሰው ለቁርስ ምንድን ነው የምትጠቀሙት? እኔ እንደዚህ ቀላል ያለ ነገር ይመቸኝ። ለቁርስ ባዶ ሆዴን እወጣለሁ። አንዳንዴ ምሳ ሽሮ እበላለሁ። አንቺ
እኔ ቀለል ያለ ነገር ይመቸኛል። እኔ ያ ይመቸኛል ቀለል ግን ይሄ መዝለል ይመቸኛል። መዝለል ይመቸኛል። ኦኬ ትዘለልሽ ምሳ መዝለል ምግብ ቁርስ መዝለል ይመቸኛል። እኔ ለቁርስ የምጠቀመው እንደዚህ ቀለል ያለች እንቅልፍ ይመቸኛል። አንተ ብለህ ነው ለቁርስኛ ቀለል ያለች እንቅልፍ ቀለል ያለች እንቅልፍ ዝም ብለህ እስከ 5 ሰዓት ትተኛለህ። ከ5 ሰዓት በኋላ ደግሞ ቀለል ያለች ዝም ብለህ ትንሽ ትቆያለህ። 6 ሰዓት ላይ ትበላለህ። ከ6 ሰዓት በኋላ 12 ሰዓት ትዘላለህ። ቁርስ ነጋታው ቁርስ የለም ምሳ ትበላለህ። በቀን 2 ከበላህ በቂ ነው። ብዙ ጊዜ ቀለል ያለ ነገር ደስ ይለኛል ቁርስ ላይ። ሌሎቻችሁም እየነገራችሁት የሚቀላችሁን ነገር ንገሩት። እኔ የሚቀለኝ እንቅልፍ ቁርስ ላይ መብላት ቀለል ያለ ነገር ይወጣችሁ የሚከብዳችሁ እሱ እየቀለደ ይጠጥ ወር ደሞዙን ሙሉ ቀለል ያለ ነገር ነው ማለት አይደለም። ቆሎ ነው እኛ ቆሎ ነው ወይኔ Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn ain't that great. I don't wanna go to work, cause my boss is a jerk, and I'm not even that paid. I need a change in my life, cause I don't feel alive, and there's nothing that makes me happy. Hold my beer for a minute, I'm about to quit my job, cash in for a ticket. I'm going on a trip and I don't plan to visit. I'm gonna stay there till I feel like I'm winning, and this is just the beginning. I need a big change, help me feel like living. I need a big swing, home runs I'm hitting, and I'll never look back, moving on till I get it all. And we all got dreams, we all want things, but what you gonna do for it, how you gonna move for it, what you gonna be, and do you believe you can do anything? Then what you gonna do for it? ያንተን ብድር አገላለጽ ይሄን ላኩላቸው። አበዳሪዎች አጨቅጭቋቸው ተበዳሪዎች ላኩ። ይሄን አበዳሪ የሚበደረው ሰው በቃ የማይከፍልበት ምክንያት ይርዳችሁ ይግባችሁ እንጂ ኢትዮጵያ ምን ይችላል ለነሱ ማበደር ከቻል ገንዘብ አለ ማለት ገንዘብ ካለ ደግሞ ላሽ ማለት ይችላል። ላሽ ኖ አታ እንደዛ ነገር አላበደረም ደግሞ በ30 ዓመታቸው ሲያገቡ ሜቢ እንደዛ ሲያገቡ እሺ በ30 ሲያገቡ እስኪ ነው JP's a fidel. በጸሎት እኮ ነው የተገኘው። እችላለሁ ነው ስለት ገብቶ ስውሩ አይደል ነው ታጋው አጥተው በስለት የሚገኝ ነገር ይችላል። ዊዲዲት ብዙ ሴቶች እኮ ግን እስከ የሆነ እድሜያቸው ነው የሚለመኑት። ወንዶች ሲነቁ they become ይለመናል። እሱ ይለመናል፣ እሷ ትለመናለች፣ ይለዋወጣል። 30 ስትነቁ እንዲህ ነው የምትሉት። ስለዚህ ካሁኑ ያገኛችሁትን ጠበቅ ያላችሁን ያዙ። እንደሷ አትሆኑበት። ለምንድን ነው እነዚህ ልጆች እፈልግሃለሁ ያሉኝ? አሬ የማይሆን ነገር እያስተማረን እንዴ? እፈልግሃለሁ ብላችሁኝ ነበር። ለምንድን ነው እንዴ? አይ ባለፈው እኛን ኤ አክምባሎ ብለህ ነው ያስተማርከን። ሌላ አክምባሎ ይቻላል። አክምባሎ ትምህርት ከሆነ ኤ ፎር አፕል ነው የሚባለው። አፕል ምን ይባላል? አፕል ነው የሚባለው። አክምባሎ እስኪ በይ አፕል አክምባሎ አይባልም። የግል ሰማ ይሽ ምናምን መቀላወጥ ጀመርሽ? አራራት አንቺ ምንድነው? እኔ ባለፈው ለታ 2+2 ዳሽ ነው ያልከን። እኔ ግን ካልኩሌተር ላይ ሳይው 2+2 4 ነው የሚመጣው። 4 መጣለሽ? ፎራ እንዴ የመንግስት ትምህርት ቤት ግን የመንግስት ችግር አለባቸው። ምንድነው አረጋቸው? አንቺስ ምንድነው? ባለፈው እኮ C4 ሲሊ ነበር ያልከን እና C4 ካት ነው የሚሉት። C4 ካት? አዎ ነው የሚሉት። ተሳስተዋል። ምንድነው የምትሉት? C4 ካት ጀመረ ፒኖ ፑሲ ካት አንቺ ምንድነው ስለሽ? አይደለም እኮ ስለዚህ ለማረጋገጥ E4 ፈተና ላይ E4 ምንድነው? እንግዲህ ቤተሰቦቻችን ዘና ፈታ እንዳላችሁ ተስፋ እናደርጋለን። እንደተለመደው በሌላ ቪዲዮ እስክንገናኝ ድረስ ቻው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችን ተቀላቀሉ። ቲክቶክ፣ ኢንስታግራም፣ ፌስቡክ አለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ
ይመቻችሁ። ሊንኩን ባዮ ላይ እናስቀምጥላችኋለን። ይመቻችሁ። ይመቻችሁ። ባይ ዩቲዩብ